ተራራን በመውጣት ይቆጠራል። ተራራ በወጣን ቁጥር ምን ይታያል? ከተማው፣ አካባቢው፣ ሌላው ሁሉ ይታይ። ቤተመጻሕፍት በእርግጥ መዋቅር ሊያስፈልገው ይችላል። ምናልባት ተቀጣሪ ሰራተኛ ማቴበር ወዘተ ይባላል። በነገራችን ላይ ወዘተ የሚለው ወዘተ ማለት ወተት፣ ዘይት ተወዷል ማለት ነው። ይሄ ቦክስ ዘጭ አሁን የሆነ ጦርነት ውስጥ አንገባ። የሰለጠኑት ሀገሮች እኮ በአስተሳሰብ የሄዱት በመደማመጥ በመከባበር በጠረጴዛ ዙሪያ በንጹህ ጠረጴዛ ዙሪያ ምን እያደረጉ እየተደራደሩ እስከ መቼ ነው ሰላማችን የምናገር? ሰላምን በተቋማችን መመስረት መቻል አለብን። ወንድማማችነትን ማስመን አለብን። ስግብግብነትን ማስወገድ አለብን። ሰው ራስ ወዳድ ግን የከፋ ስግብግብነት